የዩናይትድ ደጋፊዎች ልክ እንደ ተቃራኒ ቡድን ደጋፊ ውጤት ብቻ እያያችሁ ኳሱን ሳታዩ የዩናይትድ ደጋፊ ሆናችሁ ወጣችሁ ሩበን አሞሪም የምትወቅሱ ታቆማላችሁ። ከምር ነው የምነግራችሁ። ዛሬ ተመልክታችኋል። አንድ ቅያር ነበረው። ዜርኪዚን ነው በዮሮ ያስገባው ማለት ነው። ሌላ ለምን አይጠቀም ምናምን የምትለው ተጫዋች የለውም። ባለፈው ሲጠቀም ምን ያክል ትችት እንደተተቸ ሜዳ ላይ ገብቶ ምን ሲያደርጉ እንደነበር አይታችኋል። 90 ደቂቃ የተጋደሉት ተጫዋቾች ራሱ ማለት ነው ይመጥናሉ ወይ ሜዳ ውስጥ ገብቶ ያሉት ይመጥናሉ ወይ ስንል እርግጠኛ ለመሆን ተቸግራለ። በጣም ብዙ ሜዳ ላይ መቀየር የነበረባቸው ተጫዋቾች ነበሩ። ያን ማድረግ ግን አይችልም ሰውየው። ጨዋታውን እያየ ፖዚቲቭ ነገሩን ብቻ እያደነከው ማለፍ ነው እንጂ ትችት ምናምን አውት ምናምን አይመጣውም ብትልም ምንም ስለማታመጣ ማለት ነው። ይመቻችሁ። ወይ ካልሆነ በጥር የዝውውር መስኮት ማንቸስተር ዩናይትድን ለሳውዲ ሊግ መሸጥ ነው ያለብን። በቃ እዛ ሄዶ ይጮቱ። በሳምንት አንዴ ሞከርናቸው አይሆንም። ከሻምፒዮንሺፕ ቡድን ጋር ሞከርናቸው አይሆንም። በቃ ምን እናደርግኛ? ንጉሳውያን አልተቻለም እኮ በቃ እንዴ ጸጉሩን መቆረጥ አልቻለም። ያፍሪክ በቃ እንዴ ንጉሳውያን ለፕሪሚየር ሊጉም ገጽታ ራሱ ጥሩ አይደለም። ይሄ ገጽታውን ዝቅ እያደረጋችሁ ነው፣ እያሰደባችሁ ነው ያላችሁትና በቃ ሳውዲ ሊግ ወይ ኤምኤልኤስ ምናምን መሸጥ አለበት። ቡድኑ ራሱ በጣም እያበሳጨኝ ነው ያለው። ማንቸስተር ዩናይትድ በድጋሚ ነጥብ ተጋርቶ ለመውጣት ተገዷል። ምን ያህል ብሩኖ ፈርናንዴዝ እንደናፈቀም ካየንባቸው ጨዋታዎች መካከል አንዱ ነበረ ማለት ይቻላል። በ20ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳ ውጪ ሊድስ ዩናይትድ የገጠመው ማንቸስተር ዩናይትድ 62ኛው ደቂቃ ላይ በአሮንሰን በተቆጠረበት ጎል አማካኝነት 1-0 ሲመራ ከቆየ በኋላ 65ኛው ደቂቃ ላይ ኩኛ ካስቆጠረው ጎል በኋላ ጨዋታውን አቻ በማድረግ በዛው ተጠናቆ ነው እንግዲህ ነጥብ ተጋርቶ ለመውጣት የቻለው ማለት ነው። የሩበን አሞሪም ማንቸስተር ዩናይትድ ምን ያህል እየተቸገረ እንደሚገኝ የተመለከተ እንገኛለን። በርከት ያሉ የማጥቃት ባህሪ ያላቸውን ተጫዋቾች እርግጥ በዚህ ጨዋታ ላይ እንዳላገኘ ተመልክተን ነበር። ስኳድ ዴፕዙም በጣም ነበረ 8 የሚደርሱ የመከላከል ባህሪ ያላቸውን ተጫዋች ነበር በዚህ ጨዋታ ላይ ዩናይትድ ተጠቅሞ የነበረው 6 ተከላካዮችን እንዲሁም ደግሞ 2 የተከላካይ አማካዮችን ማለት ነው። በዚህ ጨዋታ ላይ በክሬቲቪቲው ረገድ ዩናይትድ ጥራታቸውን የጠበቁ የጎል ዕድሎችን ለመፍጠር ተቸግሮም እንደነበር ታዝበን ነበር። የዳንኤል ፋርኩ ሊድስ ዩናይትድ ግን በጣም በድንቅ ግስጋሴው እንደቀጠለ የተመለከትን እንገኛለን። ላለፉት 7 የፕሪሚየር ሊግ ጨዋታዎችን ምንም አይነት ሽንፈት አልገጠማቸውም። በዚህ ውስጥ እንግዲህ እንደ ማንቸስተር ዩናይትድ ሊቨርፑልን ከአንዴም ሁለቴ እንዲሁም ደግሞ ከቼልሲ ጋር ተገናኝተው ነው እንግዲህ ነጥብ እየያዙ የወጡት ማለት ነው። ለማንኛውም ማንቸስተር ዩናይትድ ከዚህ ጨዋታ በኋላ በፕሪሚየር ሊጉ 31 ነጥቦችን በመያዝ አሁን ላይ 5ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታ ያላችሁን ሐሳብ ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳሳዊ መረጃዎችን ማግኘት ይችላል። ዩናይትድ አቸውታል። ማቲያስ ኩኛ እንዴት ነው የሚችለው? ማን እንዳለ ብቻውን ነው እንዴ? አይደክመውም። ኳስ እዛ ስጡት እዛ ያጥፋል፣ ምናምን ይከላከላል፣ ብሎክ ያደርጋል፣ መሬት ላይ በጣም ነው የሚችለው። የእውነት ምላችሁ በጣም ነው የሚችለው። አተ በጣም ጡማ ነው። ከዛ ደግሞ ማለት ነው ምንድነው ሼስኮ የሚሰራው? ሼስኮ ልክ ነው። ለምንድን ነው የምትይው? ሼስኮ ሲጮት ምን አይነት ሰው ነው? በእናትህ ኳስ ሲሰጠው አይዞር ብሎ በቴስታ ይስታል፣ በእግሩ ይስታል፣ በሁሉም ነገሩ መሳት የሚችል አሁን ብቸኛ አጥቂ ከረንትሊ ሼስኮ ነው። ማን ምንም አይችልም። ዶርጉ ዊንገር ሆነ እንዴ? አተ በጣም ሳት ነው ዶርጉ። የምሬን ነው የምር ወደፊት እየሄደ ሲጮት አሁን ደስ አለኝ። ለምን እንደሆነ አላውቅም። ሲያጠቃ ፒስ ነው ምናምን ነገር ትንሽ እናንተንም ጨጓራችሁ ላጥ ያደርጋል ምናምን። ግን ማለት ነው ሊድሶች በጣም ነው የሚችሉት። ዘንድሮ መውረድ የለባቸውም። በጣም ጽድት ያለ ጨዋታ ነው እየተጫወቱ ያሉት። ካልቨርት ሉዊን እሱን ኳስ አግብቶት ቢሆን ኖሮ አንግሉ ወይኔ ጉዳችሁ ነበር። ወይኔ ማን በጣም ተቀይሮ የሚያስገባቸው ተጫዋቾች ምናምን ሊድሶች በጣም አሪፍ ናቸው። የምሬን ነው። አዌይ ጌም አቻ መውጣታችሁ እንዳትናደዱሽ አሪፍ ነው። ክለባችን ማንቸስተር ዩናይትድ ከሊድስ ጋር አቻ ተለያይቷል። እውነት ዩናይትድ ፋሚሊ እኔ ይሄን ራሱ አልጠበቅኩም ነበር። ባለፈው ሊድሶች ሊቨርፑል ጋር ያየሁትን ፐርፎርማንስ ዛሬ የሚደግሙታልና በጣም ፈርቼ ነበር። እኛ ካለብን ችግር አንጻር ምናምንና አሁን አስከፊ አይደለም። እውነት ካለብን ስኳድ አንጻር ካለብን ችግር አንጻር ከዚህ በላይ መተኮስ አይችልም ነበር ይሄ በቃ። እንደውም እኔ አሁን ዛሬ ሊድስ ነጥብ ጥሏል አትሉኝ መቼ? ዩናይትድ ነው ነጥብ የጣለው። የሚቆጨው አቻ በመውጣቱ ዩናይትድ ነው እንጂ ሊድሶች አይደሉም። ልክ አሁን እንደ ሊቨርፑል የነበራቸውን አይነት ፐርፎርማንስ ደግሞታል ብዬ አላስብም። እኛ ደግሞ እሰቡት ብዙ ነገር አለብን፣ ብዙ ክፍተቶች አሉ። ይሄ ሁላ ተጫዋች ነው በጉዳት ያጣነውና በአፍሪካ ዋንጫ ያጣናቸው ልጆች አሉ። ሲመለሱ የተሻለውን ዩናይትድ እናያለን ብዬ አስባለሁ። ግን ዛሬ ከዚህ በላይ ማድረግ ይችሉ ነበር ብዬ አስባለሁ። ግን ደግሞ ይሄንንም ማናየበት አልሐምዱሊላህ ብቻ ነው የሚገባው ብዬ ነው የማስበው። አሞሪም ላይ ጣቴን አልቀስርም። ሄቨን እድሜው ነው። ሰዎች ቢሳሳቱም ምንም የሆነ ይቅር ልትሉት ይገባል ብዬ ነው የማስበው። ምክንያቱም ገና ነው። በቃ ይሄ ልጅ አሁን ማንቸስተርን ተሸክሞ መውጣት የለበትም ነበር። ይሄ ሁላ ጫና መቋቋም አለበት ብዬ አላስብም። የሆነ እድል የሰጠኸው ቀስ እያልክ ትልቅ ተጫዋች እንዲሆን እድል መስጠት ነው እንጂ ይሄ ሁላ ዩናይትድን ሸክም ማስረከብ በዚህ እድሜው ከባድ ነው። እንደውም በጣም ተቋቁሞታል ብዬ ነው የማስበው። አሪፍ ፐርፎርማንስ ነው ያሳየው። ኩኛም ያው ብዙ ደጋፊዎች ይበሳጩበታል። እኔ ግን በጣም ነው የምወደው። ያለውን ነገር ሁሉ ይሰጣልና የከፋ አይደለም ብዬ ነው የማስበው። እስቲ ዩናይትድ ደጋፊዎች የተሰማቸውን ኮሜንት ላይ አስቀምጡ። ቪዲዮ ትምቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ
ዩናይትድ ወደ ኤለን ሮድ ሄዶ ከሊድስ ጋር ባደረገው ጨዋታ 1-1 በሆነ በአቻ ውጤት ተለያይቷል። ይህንን ጨዋታ ብናሸንፍ ኖሮ ከሊቨርፑል ጋር በእኩል ነጥብ የደረጃ ሰንጠረዡን 4ኛ ለመጀመሪያ ጊዜ መሆን እንችል ነበረ። በዛ ረገድ ቢያስቆጭም አይ ቲንክ በውጤት ደረጃ ብዙም የሚያበሳጭ ወይንም ደግሞ የሚያናድድ ፐርፎርማንስና ውጤት ነው ብዬ አላስብም። በተለይም ደግሞ ሊድሶች ባለፉት ጨዋታዎች ላይ ያላቸውን ጥንካሬ ኢቨን ወደ አንፊልድ ሄደው ከሊቨርፑል ጋር አቻ የወጡበትን እንዲሁም ደግሞ እነ ቼልሲን ያሸነፉበትን ጨዋታ የምናይ ከሆነ አይ ቲንክ ዩናይትድ ሚስ ካደረጓቸው ተጫዋቾች አንጻር ወደ ኤለን ሮድ ሄዶ ይህ ውጤት መጥፎ አይደለም ብዬ ነው የማስበው። ጨዋታው ምን ይመስላል የሚለውን የምናይ ከሆነ በተለይም የመጀመሪያው አጋማሽ ላይ ሁለቱም ቡድኖች ይህን ያህል ወደ ጎል ደርሰው እርስ በርስ የተፈታተኑበት አልነበረም። ማንቸስተር ዩናይትድ ብቸኛ ኦን ታርጌቱ በክሮስ ወይም ደግሞ በኮርና የተገኘች ነበረች። ሊድሶች አንድም ሾት ኦን ታርጌት ሳያደርጉ ነበር የወጡት። ነገር ግን ሰከንድ ሃፍ ከመጀመሪያው አጋማሽ በተሻለ ሁለቱም ቡድኖች ወደ ጎል በተደጋጋሚ ሲደርሱ ነበረ። ባለፈው ወር በዲሰምበር ወር የማንቸስተር ዩናይትድ ፕሌየር ኦፍ ዘ መንዝ ተብሎ የተመረጠው በዚህ ጨዋታ ላይ ፈርስት ሃፍ ላይ እንዲሁም ደግሞ ይችን ስህተት እስኪሰራ ድረስ ምርጥ የነበረው ሄቨን ሊድሶች ጎል እንዲያስቆጥሩ ማትጠበቅ ስህተት ሰርቶ ነበረ። እንደምታዩት ጎሉን ያስቆጠረው አረሰን ከዚህ ቦታ ላይ ነው ተነስቶ ሄቨንን የቀደመው ቢባል ማን ያምናል? ነገር ግን ዩናይትድ ከ3 ደቂቃዎች በኋላ በተለይም ሰከንድ ሃፍ ላይ ምርጥ የነበረው በመከላከል በለው ወደፊት ኳሶችን ፕሮግረስ በማድረግ በለው ምርጥ የነበረው በማቲያስ ኩኛ ጎል ዩናይትድ አቻ መሆን ችሏል። ለዚህችም ጎል ትልቁን አስተዋጽኦና አሲስት ማድረግ የቻለው ተቀይሮ ከገባ በኋላ ምርጥ እንቅስቃሴ ሲያሳይ የነበረው ጆሹዋ ዘክሲ ነው። ዘክሲ በዚህ ጨዋታ ላይ 2 አሲስት ሊኖረው ይገባ ነበረ። በተለይም ከኩኛ በተጨማሪ ከደቂቃዎች በኋላ ለሴስኮ ያቀበለውን ኳስ ሴስኮ በዛ ቦታ ላይ እንደዛ መሳቱ ቢያናድም የጆሹዋ ዘክሲ ምርጥነት በዚህ ጨዋታ ላይ